የኢንፊኒክስ ስማርት 6 ሳውንድ ችግር ለመቅረፍ መጥተናል። የኢቴክ ቲዩብ ቻናል ቤተሰቦቻችን ሰብስክራይብ በማድረግ ከኛ ጋር ስለምትጀምሩ እናመሰግናለን። በመጀመሪያ እንደምታዩት ይህ ስልክ ስፒከሩ በጣም ሳውንዱ ይቆራረጣል። ስለዚህ ሙዚቃ ሲዘፈን ይሄ ደግሞ የምን ችግር ነው? ስክሪን ከተቀየረ በኋላ የመጣው ችግር ነው ማለት ነው። ስለዚህ አሁን ይሄንን በቀላሉ አይሲዋን መንገድ ሰርች በማድረግ ወይም በመፈለግ አይሲዋን መቀየር ብቻ ያስፈልገናል ማለት ነው። በመጀመሪያ እንደምታዩት ስፒከር ከታችን ገጥምና ይቺ ሽቦዋ ጃምፐር በመባል ትጠራለች። የዚች ጥቅም ምንድነው? ኮንታክት ስለማታደርግ ማንኛውም ሽቦዎች መካከል ወይም ኮምፖኔንቶች መካከል የማገናኘት አቅም አላት። እናም ይሄ ደግሞ ደረቁ ፔስት እና ሊድ ወሳኝ ናቸው። እነዚህ ሶስቱን ካዘጋጀን በኋላ በመጀመሪያ ልክ ይቺን ጃምፐሯ ለክተናት ከታች እስከ ላይ ድረስ የምትደርሰውን ለክተን መቁረጥ። ከዛ በፊት ሚኒ ቦርዷን ከቦታዋ እናስለቅቅና ከላይ ደግሞ ዋና የባትሪ ማስነሻውን እናስለቅቃለን ማለት ነው። እና ሁለቱን እንደዚህ ከነቀልናት በኋላ በባትሪዋ ኮኔክተር አጠገብ ብቸኛዋ ነጥብ መሰለች አለች። እሷን በዚች በማሽናችን ቴስት ማድረግ አለብን። መጀመሪያ በመልቲሜትሩ ምን ይላል የሚለውን በደንብ ቼክ ማድረግ አለብን። ስለዚህ እቺ ቦታዋ በትክክል ስለሚታነብልን ቢፒ ሳውንድ ያለባት ቦታን ኮንታክት ስላለባት እሷን እንነቅላታለን። ሶ እንደዚህ ካደረግን በኋላ ቀጥታ ምን እናደርጋለን? ሽቦዋን ወይም ጃምፐሯን ከታች እስከ ላይ እኩል ቁመቷን ለክተን እንቆርጣታለን። ከሚኒ ቦርድ ወደ ላይኛው ቦርድ የሚደርሰውን ከቆረጥን በኋላ በሁለቱም ጫፍ በሊድ በየድ እናደርጋትና ሚኒ ቦርዷ ትንሿ ኮምፖኔንቷ ላይ ወይም ትንሿ ኮይሏ ላይ እንበይዳታለን። እዛች ላይ ከበየድን በኋላ ከላይ ደግሞ አመተን ቅድም እንዳልኩት በባትሪው መሰኪያ አጠገብ ያለችው ትንሿ ነጥብ አለች። እሷ ላይ አሁንም እንበይዳታለን። ከዛ በኋላ በዚች ቲነር በደንብ ቆሻሻውን ጽድት ማድረግ ያስፈልገናል ማለት ነው። ቆሻሻ ካለ ስክሪናችን በደንብ ላበራ ይችላል፣ ባትሪውም ላስተላልፍ ይችላል። እናም እንደዚህ ካደረግን በኋላ የባትሪውንም በቦታው እንዲሁም ደግሞ የሚኒ ቦርዷንም እንዲሁም በቦታው የኔትወርክ ገመድ ወይም መስመሯንም እንደዚሁ አንድም ነገር ያው መቅረት ስለሌለበት እናስራለን። እንደሚታዩት ጃምፐሯን ከስክሪኗ አጠገብ ወይም ከባትሪው አጠገብ ያለችው ቅድም ያልኳት ቢጫ ወርቃማ ብቸኛዋ አለች። እሷን ቴስት ሲታረጉ ስለምታመጣ በሷ ላይ በየድ እናደርጋትና እንዲህ እንደሚታዩት ጠበቅ እናደርጋትና ይህ የሚያስፈልገው ምንድነው? በየራሳቸው ሁሉም በመሃል ተገናኝቶ ኮንታክት እንዳደርጉ እቺ ጃምፐሯ በጣም እጅግ በጣም ጥቅም አላት። ሌሎቹ ጋር ቢትገናኝም ኮንታክት አታደርግም። ሊድ ከበየድነው ቦታ ውጪ ያለው ሁሉ ኮንታክት የማድረግ እድል የለውም ማለት ነው። እና በኤርፎኑ መሰኪያ አጠገብ ያለችው ሚኒ ቦርዷ ላይ እንደዛች እንደላኛው አይነት ኮምፖኔንቷ ላይ እንበይዳታለን። በሁለቱም በኩል እንደዚሁ ከበየድን በኋላ በደንብ ቼክ ማድረግ ያስፈልገናል። ስልካችንን እንዳቃጥልብን ኮንታክት እንዳረግብን ማለት እንደምታዩት አነስቷል። እንግዲህ አሁን ሳውንዱ ምን ያህል ይመጣል የሚለውን አብረን የምናየው ይሆናል። ስለዚህ ወደ ቻናላችን ቤተሰቦች አዳዲሶች ሰብስክራይብ፣ ነባሮች ደግሞ ላይክ በማድረግ ይህ ቪዲዮ እስከ መጨረሻ ድረስ ስለምታዩ እናመሰግናለን። ሀሳብ አስተያየታችሁን ደግሞ ኮሜንት ለማስቀመጥ እንዳይረሳ። እዚህ ጋር እንደሚታዩት ድምጹን በትክክል አነቦልናል ማለት ነው። እና በዚህ አይነት የዛሬ ቪዲዮ ጨርሰናል። አዳዲሶች ሰብስክራይብ፣ ነባሮች ደግሞ ላይክ በማድረግ የዩቲዩብ ቻናላችንን ቪው እና ሰብስክራይብ በማድረግ ቪው እንድታበዙልኝ እንዲሁም ዋች አውራችንን እንድታሞሉልኝ በትህትና እየጠየቅኩኝ ዋትስአፕ ብያለሁ። መልካም ቆይታ።